አንበሶች በጣም አስደናቂ፣ ውብ እንዲሁም አስፈሪ እንስሳት ናቸው። የጫካ ንጉስ የሚባሉትም በምክንያት ነው። ግን በሚያሳዝን ሁኔታ ብዙ የአንበሶች ዝርያ እየጠፉ ነው። በዚህም ምክንያት አንዳንድ አንበሶች ከሌሎቹ አንበሶች የተለዩ ሆነዋል። ድፍን ነጭ ቀለም ካላቸው እንደ እባብ ዛፍ ላይ መውጣት እስከሚወዱ አንበሶች ድረስ በዚህ ቪዲዮ ላይ በዓለማችን ያሉ 10 ልዩ አንበሶችን እናያለን። 10ኛ ጥቁር አንበሳ። ጥቁር አንበሳ በቀላሉ ከማይገኙና ብርቅዬ ከሆኑ እንስሳት ውስጥ ይጠቀሳል። በጣም ብርቅዬ ከመሆናቸው የተነሳ እስካሁን በህይወት እንዳሉ የሚታወቁት ሁለቱ ብቻ ናቸው። በ2012 በፎቶ የተደገፈ መረጃ ይፋ ሲወጣ የሰው ሁሉ ትኩረት ተስቦ ነበር። ነገር ግን ብርቅዬ መሆናቸው ብቻውን የሚያምር አንበሳ አያደርጋቸውም። ፐርፕል ፒግኖዝ የሚባለው የእንቁራሪት ዝርያ በጣም ብርቅዬ ነው፣ ግን በዛው ልክም በጣም ያስጠላሉ። ከዚህ በተቃራኒ ጥቁር አንበሶች ብርቅዬም ውብም ናቸው። እነዚህ እንስሳት በጣም ብርቅዬ ከመሆናቸው የተነሳ እነሱን አግኝቶ በቪዲዮ የቀረጸ እንኳን የለም። በቪዲዮ ተቀርጸው ባይገኙ በፎቶ እንኳን ሲታዩ በጣም ያምራሉ። 9ኛ የደቡብ ምዕራብ አፍሪካ አንበሳ። የሰውነቱ ቀለም ብቻ አንድን አንበሳ ውብ አያደርገውም። ብዙ ጊዜ ብርቅዬ ስንል በቀላሉ የማይገኙ ማለታችን ነው። በአደን ምክንያት የተመናመኑና ሊጠፉ የተቃረቡ አንበሳት በዝተዋል። ለዚህም አንድ ምሳሌ የሚሆነው በደቡብ ምዕራብ አፍሪካ የሚገኝ የካታንጋ አንበሳ ወይም ፓንቴሮ ሌዮ ማሌኖ ቻይታ የሚባለው ነው። ከስማቸው እንደምንገምተው እነዚህ እንስሳት የሚገኙት የደቡብ ምዕራብ አፍሪካ ውስጥ ነው። ይህም ማለት ዛይር፣ አንጎላ፣ ዚምባብዌ፣ ናምቢያ፣ ቦትስዋና እና ምዕራብ ዛምቢያ የእነዚህ አንበሶች መኖሪያ ሀገሮች ናቸው። እነዚህ የጠራናቸው ሀገሮች በዛ ያሉ ስለሆኑ አንበሶቹን በየቦታው ይገኛሉ ብላችሁ ታስቡ ይሆናል። ነገሩ ግን እንደዛ አይደለም። አንበሶቹ ሁሉም ቦታ የሚገኙ ቢሆኑ ኖሮ እነሱን መለየት በጣም ቀላል ይሆን ነበር። ለዚህም ምክንያቱ ግዙፍ ተክለ ሰውነት ስላላቸው ነው። አንዱ አንበሳ ከ2.4 ሜትር እስከ 3.1 ሜትር ሲረዝም፣ ሴቷ ደግሞ ከ2.2 ሜትር እስከ 2.6 ሜትር ልትረዝም ትችላለች። በክብደት ደግሞ ወንዶቹ ከ140 ኪሎ ግራም እስከ 242 ኪሎ ግራም ሲመዝኑ፣ ሴቶቹ ደግሞ እስከ 170 ኪሎ ግራም ይመዝናሉ። የካታንጋ አንበሳ ከዚህ በፊት እንዳየነው እንደ ጥቁር አንበሳ አይን የሚስብ ጥቁር ጸጉር ላይኖረው ይችላል። ነገር ግን የካታንጋም ቀለም ከሌሎቹ አንበሶች ለየት ያለ ነው። የጎፈሩ ቀለም ከሌሎቹ ዝርያዎች ነጣ ይላል። ብዙም የሚታይ ልዩነት ባይኖረውም የደቡብ ምዕራብ አፍሪካን አንበሳ ከሌሎች ተራ አንበሶች ለመለየት ቀላል ነው። 8ኛ መሳይ ላየን። ብርቅዬ አንበሶችን የያዘው የአፍሪካ ደቡብ ምዕራብ ክፍል ብቻ አይደለም። ምስራቃዊ አፍሪካን ብዙም ለማይገኙት ለማሳይ ወይም ፓንቴሮ ሊዮኒቤካ ለሚባለው የአንበሳ ዝርያ ቤት ሆናለች። ይህ አንበሳ ብዙ ጊዜ በሞዛምቢክ፣ በኢትዮጵያ፣ በኬንያ እንዲሁም በታንዛኒያ ይገኛል። ስለዚህ የመሳይ አንበሳ ከሌሎቹ የተለየ የሚያደርገው ምንድን ነው? መሳይ አንበሳ ከሌሎቹ አንበሶች አንጻር ብዙም ያልጎበጠ ጀርባ እንዲሁም ረዣዥም እግሮች አሉት። በእርግጠኝነት ስለ አንገት ጺም ከዚህ በፊት ሰምታችኋል። የመሳይ አንበሳ ግን ከአንገት ባለፈ የጉልበትም ጺም አለው። ከዚህም በተጨማሪ የመሳይ አንበሳ ጎፈር ወደ ኋላ የተኛ ነው። እንዲሁም ከወጣቶቹ ይልቅ በእድሜ የገፉት አንበሶች ሞላ ያለ ጎፈር አላቸው። በ2000 ጫማ ከፍታ ላይ የሚኖሩት ወንድ የመሳይ አንበሶች ዝቅ ባለ ቦታ ላይ ከሚኖሩት አንጻር ከበድ ያለ ጎፈር አላቸው። ወንድ የመሳይ አንበሶች ከ2.4 እስከ 2.9 ርዝማኔ ሲኖራቸው፣ ሴቶቹ ደግሞ ከ2.2 እስከ 2.5 ሜትር ድረስ ርዝማኔ አላቸው። 7ኛ ባርቤሪ አንበሶች። እስካሁን ከደቡብ ምዕራብና ምስራቅ አይተናል። አሁን ደግሞ ወደ ሰሜን እንምጣ። በሰሜን አፍሪካ ልዩ ጎፈር ያለው የሰሜን አፍሪካ አንበሳ ወይም በሌላ ስሙ ፓንቴሮ ሊዮ እንዲሁም ባርቤሪ ላየን ተብለው ለሚጠሩት አንበሶች መኖሪያ ነች። እነዚህ አንበሶች በግብጽ፣ በቱኒዚያ፣ በሞሮኮ እንዲሁም በአልጄሪያ ይገኛሉ። ይህ አንበሳ በአደን ምክንያት ሊጠፋ ከተቃረቡ እንስሳቶች ውስጥ ይመደባል። እንዲሁም ይህ ቪዲዮ በሚሰራበት ጊዜ በዱር ውስጥ የሚኖሩ ባርቤሪ አንበሶች የሉም። በጫካ ውስጥ ይኖር የነበረው የመጨረሻው ባርቤሪ አንበሳ የተገደለው በ1920 በሞሮኮ ነበር። ይሁን እንጂ አንዳንድ አንበሶች በራባት የእንስሳ ማቆያ ውስጥ በጥብቅ ቁጥጥር እየኖሩ ናቸው። የባርቤሪ አንበሳ ከሌሎቹ የአንበሳ ዘሮች አንጻር በጣም ትልቅ ነው። የአንዱ አንበሳ ርዝመት ከ2.9 እስከ 3.2 ሜትር ድረስ ሊደርስ ይችላል። እንዲሁም ክብደቱ ከ200 ኪሎ ግራም በላይ እንደሚመዝን ተዘግቧል። 6ኛ የኢትዮጵያ አንበሳ። ልክ እንደ ሌሎቹ አንበሶች የኢትዮጵያ አንበሳም የተለያዩ ስሞች አሉት። የኢትዮጵያ አንበሳ ከመባል በተረፈ አዲስ አበባና ፓንቴሮ ሊዮ ሮዞቬልቲ በመባል ይጠራሉ። የአዲስ አበባ አንበሶች መጀመሪያ የምስራቅ አፍሪካ አንበሶች ናቸው ተብሎ ቢታሰብም አዲስ አበባ ውስጥ ተይዘው በነበሩ አንበሶች ላይ ፌኖቲፒክ እና ጄኖቲፒክ ምርመራ በማድረግ የተለያየ ዘር እንዳላቸው ተረጋግጧል። የኢትዮጵያ አንበሶች ከሌሎች የአንበሳ ዝርያዎች አንጻር ጠቆር ያለ ጎፈርና አነስ ያለ ሰውነት አላቸው። ግን የዚህ ምክንያት ለብዙ ዓመታት ታስረው መቆየታቸው ሊሆን ይችላል። ያም ሆነ ይህ ጠቆር ያለ ጸጉራቸውና አነስ ያለው ሰውነታቸው ከሌሎች አንበሶች እንዲለዩ አድርጓቸዋል። 5ኛ የኤዥያ አንበሳ። ይህ አንበሳ 3 ስሞች አሉት።
የኤዥያ አንበሳ፣ የህንድ አንበሳ ወይም ፓንቴራ ሌዮፐርሲካ በመባል የሚጠራው ይህ አንበሳ በድሮ ጊዜ ከቱርክ እስከ ደቡብ ምዕራብ ኤዥያ እንዲሁም እስከ ህንድ ድረስ በየቦታው የሚገኝ አንበሳ ነበር። አሁን ግን የኤዥያ አንበሳ በጊር ናሽናል ፓርክ እና ጉጅራት በሚባል የህንድ ክልል ውስጥ ብቻ ይገኛሉ። ግን እነሱም ከ600 አይበልጡም። የኤዥያ አንበሳዎች ከአፍሪካ ትላልቅ አንበሶች አንጻር አነስ ያሉ ሲሆን በመካከለኛው አፍሪካ ከሚገኙት አንበሶች ጋር ተመሳሳይነት አላቸው። አንድ ወንድ የኤዥያ አንበሳ ከ160 ኪሎ ግራም እስከ 190 ኪሎ ግራም ሲመዝን ሴቶቹ ደግሞ ከ110 ኪሎ ግራም እስከ 120 ኪሎ ግራም ይመዝናሉ። እነዚህን አንበሶች ልዩ የሚያደርጋቸው በሆዳቸው ላይ የተሰመረ ድርብ ቆዳ አለ። ከዚህም በተጨማሪ የኤዥያ አንበሶች የፀጉር ቀለም ሳሳ ካለ አሸዋማ ከለር ትንሽ ጠቆር እስካለ የፀጉር ቀለም ድረስ ልዩነት ሊኖረው ይችላል። የኤዥያ አንበሶች ከአፍሪካ አንበሶች አንጻር አነስ ያለ የጎፈር ርዝመት ሲኖራቸው ጺማቸው ግን ሁልጊዜም ይታያል። ከዚህም በተጨማሪ የኤዥያ አንበሶች ከአፍሪካ አንበሶች አንጻር ትንሽ የዘር ልዩነት አላቸው። እነዚህ አንበሶች በአዩሲኤን የመጥፋት አደጋ የተጋረጠባቸው ተብለው ተመድበዋል። አራተኛ ኢሻሻ አንበሳ። አንዳንድ አንበሶች በፀጉራቸው ምክንያት ልዩ ሲሆኑ አንዳንዶች ደግሞ ሊጠፉ በመቃረባቸው ምክንያት ብርቅዬ ይሆናሉ። የሻሻ አንበሶች ግን ልዩ የሆኑት ዛፍ ላይ መውጣት በመውደዳቸው ነው። እነዚህ አንበሶች በጣም የማይገኙ ከመሆናቸው የተነሳ የፎቶ መረጃ ቢኖርም እንኳን ብዙ ሰዎች እነዚህ ፎቶዎች የውሸት እንደሆኑና በሳፋሪ ነጋዴዎች እንደተቀናበሩ ያስባሉ። ይሁን እንጂ የኢሻሻ አንበሶች እውነትም አሉ። ደግሞም ልክ እንደ ዝንጀሮ ዛፍ ለዛፍ ይንጠላጠላሉ። ይህ ባህሪያቸው የሚያስገርም ሊሆን አይገባም ነበር። ምክንያቱም በየቤታቸው ያሉ ትናንሽ ድመቶች ብዙ እቃዎች ላይ መውጣት ይወዳሉ እና አንበሶች ትልቅ ድመት ከመሆናቸው አንጻር ብዙም ሊገርመን አይገባም ነበር። በኢሻሻ ገጠራማ አካባቢ የሚገኙት እነዚህ አንበሶች ቤታቸውን ከወፎችና ከዛፍ ቅርንጫፎች ጋር አድርገዋል። እዚህ ቦታ ላይ አንበሶቹን እያየ ከተባልክ ወደ ዛፍ የምታይበት ብቸኛው ቦታ ሳይሆን አይቀርም። እነዚህ አንበሶች ለምን ዛፍ ላይ መኖር እንደመረጡ አይታወቅም። አንዳንድ ሰዎች ከዝናብ ራሳቸውን ለመጠበቅ ነው ብለው ይገምታሉ። ሌሎቹ ደግሞ ቀዝቀዝ ያለ አየር ለማግኘት እንደሆነ ያወራሉ። ይበልጥ የሚያሳምነው ሀሳብ ግን እነዚህ አንበሶች ዛፍ ላይ ሲኖሩ ጺጺ በሚባሉት አስቀያሚ ነፍሳት የመነከስ አደጋ ይቀንስላቸዋል የሚለው ነው። ሶስተኛ ትራንስቫል አንበሳ። ትራንስቫል አንበሶች ከሌሎች አንበሶች ጋር አንድ አይነት የሚያደርጋቸው ሶስት የተለያዩ ስሞች ያሉት መሆኑ ነው። ትራንስቫል፣ ካላሪ እንዲሁም ፓንቴራ ሌዮክሩጌሪ በመባል ይታወቃል። ትራንስቫል አንበሶች በአፍሪካ ደቡባዊ ክፍል የሚኖሩ ሲሆን በብዛት ደግሞ በደቡብ አፍሪካ በሚገኘው ክሩገር ብሔራዊ ፓርክ እንዲሁም በስዊዘርላንድ ሄሌን ሮያል ናሽናል ፓርክ ውስጥ ይገኛል። የዚህ ዝርያ አብዛኞቹ ወንድ አንበሶች የተሟላ ጥቁር ጎፈር አላቸው። ወንዶቹ አንበሶች ከ2.5 እስከ 3.2 ሜትር ሲረዝሙ፣ ሴቶቹ ደግሞ ከ2.3 እስከ 2.7 ሜትር ድረስ ይረዝማሉ። ወንዱ ካላሪ አንበሳ ከ150 ኪሎ ግራም እስከ 250 ኪሎ ግራም ሲመዝን፣ ሴቷ ደግሞ ከ110 ኪሎ ግራም እስከ 182 ኪሎ ግራም ትመዝናለች። ሁለተኛ የምዕራብ አፍሪካ አንበሳ። ለመጥፋት በጣም የተቃረበው የምዕራብ አፍሪካ አንበሳ ወይም በሌላ ስሙ የሴኔጋል አንበሳ ወይም ፓንቴራ ሌዮ ሴኔጋሊሲስ በምዕራብ አፍሪካ ማለትም ከመካከለኛው አፍሪካ ሪፐብሊክ እስከ ሴኔጋል ባለው ቦታ ውስጥ ይገኛል። የምዕራብ አፍሪካ አንበሶች ከሰሃራ በታች ካሉ አንበሶች ጋር ሲነጻጸሩ በቁጥር ትንሾቹ ናቸው። ከዚህ አንበሳ ዝርያ ውስጥ 1800 ብቻ በዱር ውስጥ ተበትነው ይገኛሉ። በዚህ ዝርዝር ውስጥ እንዳሉት ሌሎች አንበሶች የአንበሳን በአደን ምክንያት ሊጠፋ ተቃርቧል። ይህ አንበሳ ለሴኔጋል ባህል በጣም አስፈላጊ ከመሆኑ የተነሳ የሀገሪቱ አርማ አንበሳ ነው። ነገር ግን ይህ አንበሳ በአሁኑ ጊዜ ሊጠፋ በጣም ከቀረቡት ውስጥ ነው። እነዚህ አንበሶች የሚገኙት 5653 ስኩዌር ኪሎ ሜትር በሚሆነው ኒዮኮሎ ኮባ ናሽናል ፓርክ ውስጥ ብቻ ነው። እስካሁን ባለው መረጃ መሰረት ከዚህ ዝርያ ውስጥ በዓለም ላይ የሚገኙት 50 አንበሶች ብቻ ናቸው። አንደኛ ነጭ አንበሳ። ዝርዝራችንን በጥቁር አንበሳ ጀምረን ነጭ አንበሳ ድረስ ደርሰናል። ለብዙ ዓመታት ስለ ነጭ አንበሳ የሚወራ ወሬ ከደቡብ አፍሪካ ተነስቶ በመላው ዓለም ይናፈስ ነበር። ይሁን እንጂ ይህ አንበሳ የእውነትም እንዳለ የተረጋገጠው በ1975 በታየ ጊዜ ነው። ሁለቱ ደቦሎች ከክሩገር ብሔራዊ ፓርክ ጎን በሚገኘው በቲምባቫቲ የአደን ፓርክ ተገዝተው ነበር። ለአንበሶቹ በጣም ጥሩ የኑሮ ሁኔታ ቢመቻችላቸውም በሚያሳዝን ሁኔታ የእነዚህ አንበሶች የሞት ቁጥር እጅግ በጣም ከፍተኛ ነው። ነጭ አንበሶች አደን ላይ ደካማ ሲሆኑ እንደ ጅብ ላሉ ተቀናቃኞች ተጋላጭ ያደርጋቸዋል። የእነዚህ አንበሶች ጸጉር ንጣት ቺንቺላ ወይም ከለር ኢንሂቢተር በሚባል ልዩ የሆነ የቆዳ ቀለም ቅልቅል የተነሳ የሚፈጠር ነው። የነጭ አንበሶች ብዛት በእርግጠኝነት ባይታወቅም በ2004 በተደረገው ቆጠራ ግን 300 ብቻ ነበሩ። ቪዲዮ ከተመቻችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ እና የደወል ምልክቷን መጫን አትርሱ።